السلام عليكم ورحمة الله تعالى وبركاته. ገደሉት አላህ ይግደላቸውና የአላህ ቁጣ በእነርሱ ላይ ይሁንና። የማያውቁ እንደሆነ ለምን አይጠየቁም ነበር? ያለማወቅ መድኃኒቱ ጥያቄ ነው። ተየሙም ማድረግ ብቻ ይበቃው ነበር። ይህን የግርምት አስተያየትና ጥያቄ የሚጠይቁት ታላቁ ነቢያችን ዓለይሂ ሰላቱ ወሰላም ናቸው። ለምን እንደጠየቁና እንደተቆጡም ቀጥለን እናያለን። አዎን ውዱን ሶሐባ እንደ ቀልድ ገደሉት። የገደሉት ግን መርዝ አጠጥተው አልነበረም። በሰይፍም አንገቱን አልቀሉትም። በጦር መሳሪያም አልጨረሱትም። የገደሉት ከዚህ ሁሉ በሚከፋ መሳሪያ ነበር። ከምላሳቸው እንደዋዛ ባወጡት ቃላት ከመሳሪያዎች ሁሉ አስከፊ በሆነው የጅህልና ጦር ነበር የገደሉት። አቡ ዳውድና ኢብኑ ማጃህ እንደዘገቡት አንድ በጦርነት ላይ በጥኑ የቆሰለ የነቢዩ ዓለይሂ ሰላቱ ወሰላም ሶሐባ ሶላት መስገድ ፈለገና ስለ ጠሃራ ወይም ንጽህና አደራረግ እስላማዊውን እይታ ከጓደኞቹ ጠየቀ። በዚህን ጊዜ ንጽህናው የተሟላ ይሆን ዘንድ ቁስሉን ጨምሮ ሙሉውን ሰውነቱን መታጠብ እንዳለበት አስረዱት። ቁስሉ ከባድ ነበርና መታጠቡ ለሶሐባው ሕይወት አስጊ እንደሆነ ይታወቅ ነበር። ሶሐባው ለዲን ያለው ጉጉት ጥግ ነበርና ከዲን ምርጫ ውጭ ሌላ ምርጫ አልፈለገም። እናም የተባለውን አደረገ። በአጋጣሚውም ሕይወቱ አለፈ። ይህን አሳዛኝ ክስተት በሰሙ ጊዜ ነበር ሸክማችንን ሊያቀሉልንና ነገሮችን ሊያግራሩልን የመጡልን ታላቁ የእዝነት ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ከላይ ከመግቢያው ላይ የሰፈረውን የተናገሩት። ሰዎቹ በዚህ ነገር ላይ ብያኔ ወይም ፈትዋ ሲሰጡ በቂ ሸሪዓዊ ዕውቀት አልነበራቸውም። ከመናገራቸውም በፊት ከነቢዩ ዓለይሂ ሰላቱ ወሰላም አሊያም ዕውቀቱ ካላቸው ሰዎች መጠየቅ በቻሉ ነበር። ነገር ግን ያለ ዕውቀት በድፍረት መናገርን መረጡና ለአንድ ብርቅዬ ሶሐባ ህልፈት ምክንያት ሆኑ። ይህን ሐዲስ ዛሬ ከምናየው ተጨባጭ ሁኔታ ጋር ስናገናዝብ ነገሮች የከፉ ሆነው እናገኛለን። ባለማወቅም ሆነ እያወቁ በድፍረት ስለ ዲኑ በሚናገሩ ሙፍቲ ነኝ ባዮች ስንቶች እያለቁ ነው። በእውቀት ሳይሆን በግምት በሚሰነዘሩ ብይኖችና መላምቶች ስንቶች እየሞቱ ነው። ስንቶችስ የጀነትን መንገድ እንዲስቱ እየተደረገ ነው። እነዚያ ሰዎች በእርግጥም አንድ ሰው ገደሉ። የሚያሳዝነው የዛሬዎቹ ያለ ዕውቀት ተናጋሪዎች ግን አንድ ሰው ብቻ አይደለም እየገደሉ ያሉት፣ ሕዝብን ነው በመፍጀት ላይ የሚገኙት። ማህበረሰብን ብቻ አይደለም አጠቃላይ ሙስሊሙን ኡማ እየጨረሱ ነው። ትውልድና አገርንም ጭምር ያለ ርህራሄ እያጠፉ ነው። ገደሉት፣ አላህ ይግደላቸውና። አዎን ገደሉት፣ ዲኑን ገደሉት፣ ጀማዓውን በተኑት፣ ሕዝቡን አደናገሩት፣ መስጊዱን ባዶ አደረጉት። በዛሬ ጊዜ ፈትዋ በኢስላም ዙሪያ ትንሽ የቀራ ወይም የዲን ትምህርት የተማረና ያነበበ ሰው ሁሉ የተሰማራበት ክፍት የሥራ ቦታ መድረክ ሆኗል። ሳይጠየቅ መላሽ፣ ሳይሾም ሙፍቲ የሆነም በየመንደሩ በዝቷል። ለታመመ ሰው የሕክምና ዶክተር ሲጠቆምለት፣ ለተበላሸ መኪና መካኒክ ሲፈለግለት፣ ለተበደለ የሕግ
ባለሙያ ሲለመንለት የዲን ነገር የሕይወትና የሞት ጉዳይ ተጠያቂነቱም ከባድ ከመሆኑ ጋር ሰዎች ለምን እንደሚዳፈሩት ይገርማል። ዛሬ ያለ ዕውቀት ተናጋሪ ምላሶች፣ ያለ በቂ መረጃ ፈትዋ ሰጭ አንደበቶች አልጠፉንም። ያጣነው ሰፊ ዕውቀት፣ ጥሩ ኢኽላስ ወይም ቅንነት፣ ሚዛናዊ አመለካከት ያለው የጥበብና የዕውቀት ሰው ነው። ዛሬ ረጃጅም ምላሶችና ደፋር አንደበቶች በብዛት አሉን። የጠፋን በሚናገረው ነገር ውስጥ አላህን የሚያይ በሚሰጠው አስተያየት ውስጥ አምላኩን የሚፈራ ሰው ነው። ብዙውን ጊዜ ትንሽ ዕውቀትና ረጅም ምላስ የአንድ ቤት ነዋሪዎች ናቸው። ዲናዊ ዕውቀት ለጎደለው ሰው የክፍተቱ መሙያ ረጅም ምላሱ ነው። በደረሰበት ያለ ኀፍረት ይናገራል፣ የመሰለውን ይላል። ዓሊም ይኑር አይኑር ግድ የለውም። አላህ ያየኛል በሚናገረውም ይጠይቀኛል የሚል ነገር አያሳስበው። አላህን የሚፈራ ሰው ግን በተቃራኒው ነው። ፍሬ ባፈራ ዛፍም ይመስላል። ራሱን ዝቅ በማድረግም ይታወቃል። በሚያውቀው ጉዳይ ላይ እንጂ አይናገርም። የማያውቀውን አይዳፈርም። ይህም የአላህ ስብሓንሁ ወተዓላ ምስክርነት አጅቦታል። ኢነማ የኽሻ አላህ ሚን ዒባዲሂል ዑለማእ፣ አላህን ከባሮች ውስጥ የሚፈሩት አዋቂዎቹ ብቻ ናቸው። ሱረቱ ፋጢር አንቀጽ 28። ዛሬ የማያውቁትን ነገር አላውቅም ማለት ያስፈራል፣ ይሰቀጥጣል። ከራስ ጋር ያነጋግራል። እንዴት አላውቅም እላለሁ፣ እንዴትስ እዋረዳለሁ ያስብላል። በመሆኑ አላህ ያዘነለት ሲቀር አብዛኛው ተጠያቂ ተጠይቆ አላውቅም ከማለት ይልቅ መስሎ መታየትን መርጧል። ፈትዋ ወይም ኢስላማዊ ብይን ያለ በቂ ዕውቀት በየጉራንጉሩ ይሰጣል። ትላልቅ ከተሞች ከሁለት ሐዲፍ የዘለለ በማያውቁ ወጣቶች ይታመሳሉ። እርምጃቸውም ፈጣንና የግልቢያ ነው። ድፍረታቸው አስደንጋጭ ነው። ሁሉም ነገር በእጃቸው ያለ ይመስል በራሳቸው መስፈርት ሐላልና ሐራሙን ይወስናሉ። ያከፍራሉ፣ ያሰልማሉ፣ ያስገባሉ፣ ያስወጣሉ፣ ይወርፋሉ፣ ይዘልፋሉ። ስለ ዲን በቂ ዕውቀት የሌላቸውን ሰዎች ያሳስታሉ። ያውም ከጀነት መንገድ። አዎን ከጀነት መንገድ። ብዙዎችን ያለ ቦታቸው ሲጋፉ እናያለን። በርካቶች ሳይጋበዙ በሐቅና በአፍረጥርጠው ስም ውዥንብር ሲነዙ እንመለከታለን። በመሆኑም ሳይወድ በግድ ዓሊም ለነርሱ ቦታ ለቋል። የቀራበትን ሼህ ጭምር ሳይቀር መልሶ የሚያከፍራለ። አሊፍ ያስቆጠረውን ያሳወቀውንና አፍ ያስፈታውን አስተማሪውን መልሶ አንተ ኹራፋት ምን ታውቃለህ ሲለው እየተመለከትን ነው። አጂብ! ገደሉት፣ አላህ ይግደላቸውና ዲኑን ገደሉት፣ ጀማዓውን በተኑት፣ ሕዝቡን አቃቃሩት። ስንት